አሰላሙ አለይኩም ለሁላችሁም የአዲሱ ተከታታይ ድራማ ትንተና ቪዲዮ ይኸውላችሁ ኦርሃን። ሁላችሁንም እንኳን ደህና መጡ። በአንድ በኩል የዚህ አስደናቂ ተከታታይ ድራማ የመጨረሻ ቀን 3 ቀናት ብቻ ቀርተዋል። በሌላ በኩል ደግሞ አሁንም ክፍሎች ቢኖሩም ጸሐፊዎቹ ብዙ ታሪኮችን እና የታሪክ ጠመዝማዛዎችን ከፍተዋል። ይህንን ሁሉ በአጭር ጊዜ ውስጥ እንዴት እንደሚያዋህዱ ለመረዳት በጣም ከባድ ነው፣ የማይቻል ነው። በታሪክ ኢዝኒክ ከ5 ዓመት ከበባ በኋላ ተሸነፈች። ስለዚህ ይህንን ረጅምና ትዕግስት የተሞላበት ድል በእነዚህ የመጨረሻዎቹ 3 ክፍሎች ውስጥ ማዋሃድ ፈጽሞ አይቻልም። ቀላል ሥራ አይደለም። በእኔ አስተያየት ፕሮዲዩሰር ኦርሃን ቤይ ስለዚያ ዘመን ጥሩ ግምገማ አድርገዋል። ለዚህ አስደናቂ ታሪክ ፍትሐዊ ለማድረግ አዲስ ተከታታይ ፊልም መቅረጽ እና ምርጥ ታሪክና ምርጥ ተዋናዮችን መቅረጽ አለባቸው። ስለዚህ እውነተኛ ዋጋው ሙሉ በሙሉ እንዲታወቅ፣ በሌላ በኩል ደግሞ በፊልም ውስጥ ሐሊሜ ኻቱንና የዱርሱን ትዕይንቶችም የትኩረት ማዕከል ሆነዋል። ምንም እንኳን በጠላቶች በተከበበ እጅግ አደገኛ ሁኔታ ውስጥ ራሳቸውን አገኙ። ምንም እንኳን እንደዚህ ቢገለጹም የግል አስተያየቴ ሐሊሜ ኻቱን እና ዱርሱን ሁለቱም ያም ሆነ ይህ ከዚህ ችግር ይድናሉ። የተከታታዩ ደረጃ አሰጣጥ አሁን ከፍተኛ ነው። በጣም ዝቅተኛ በሆነ ደረጃ ላይ ነው የሚሰራው እና ሜህሜት ቦዝዳግ ከዚህ ተወዳጅና ተወዳጅ ጋር በዚህ ወሳኝ ደረጃ ላይ ይገኛል። አስፈላጊ የሆኑ ገጸ ባህሪያትን በመስዋዕትነት በመተው ተመልካቾችን የበለጠ ያሳዝናሉ። ማንንም ሊያስከፋ ወይም ሊያስከፋ የሚችል አደጋ ላይ ሊጥሉ አይችሉም። ለተከታታይ ጨዋታዎችም እንዲሁ ነው። ውድድሩ እየተቃረበ እና በቡድኑ ላይ የደረጃ አሰጣጥ ጫና እየፈጠረ በመሆኑ የምርጥ ቡድኑ ታዳሚዎችን እየፈለገ ነው። ከዚህ በላይ ስሜታቸውን ተጠቅሞ መጫወት አይችልም። ስለዚህ ከዚህ አደጋ ሊጠብቃቸው ይፈልጋል። እኛ ግን ደህንነቱ በተጠበቀ ሁኔታ እንደሚድን ተስፋ ማድረግ እንችላለን። ታዲያ ጓደኞቼ ስለዚህ ጉዳይ ምን ያስባሉ? ስለሱ ምን ያስባሉ? ሐሊሜ እና ዱርሰንም እንደሚድኑ ያስባሉ? እንደዚያ ይመስልሃል? እና ስለ ኦርሃን ጋዚ አዲስና አስደናቂ ተከታታይ ፊልም ማየት ይፈልጋሉ? አስተያየትዎን በአስተያየት ክፍል ውስጥ ማጋራትዎን አይርሱ። የዛሬው የቪዲዮችን መጨረሻ ይሄ ነው። በሚቀጥለው ቪዲዮ እንገናኝ። እግዚአብሔር ይጠብቅህ። ኦሉ ሃው